Yes, I'm here. What can I assist you with today? በአማርኛ ማውራት ትችላለህ አይደል? አዎ በአማርኛ ማውራት እችላለሁ። እንዴት ልረዳው ነው የምትፈልጉት? እሺ አንዳንድ ነገሮችን እጠይቃለሁ ያው መልስ ትሰጠኛለህ። በአማርኛ ነው የምንቀጥለው። እግር ኳስ ማየት ትወዳለህ እንዴ? ማየት የምትወድ ከሆነ የማን ክለብ ደጋፊ ነህ? አሁን እግር ኳስ ማየት በጣም አስደሳች ነው። የተለያዩ ሊጎችን እና የዓለም ዋንጫ ጨዋታዎችን መከታተል እወዳለሁ። ግን እንደ ሰው ክለብ እንደመደገፍ አይነት ስሜት የለኝም። እኔ እንደ ሰው ክለብ የምደግፈው የለኝም። የእግር ኳስ አድናቂ በሆነም ማንንም ክለብ በልዩነት አልደግፍም። እንግዲህ ባትደግፍም የእግር ኳስ ጨዋታን እውቀቱ እንዳለ ይገባኛልና አንዳንድ ነገር እንድትነግረኝ እፈልጋለሁ ስለ እግር ኳስ። ሰሞኑን የፕሪሚየር ሊግ ዋንጫ የበላ ክለብ ማን እንደሆነ ትነግረኛለህ? ሰሞኑን የተጠናቀቀው ፕሪሚየር ሊግ ዋንጫን ያሸነፈው የአርሰናል ክለብ ነው። የውድድር ዘመኑ የመጨረሻ ጨዋታ ላይ ክሪስታል ፓላስን አሸንፈው ዋንጫውን በይፋ አንስተዋል። ከስንት ዓመት በኋላ ነው አርሰናል ዋንጫ የበላው? አርሰናል ለመጨረሻ ጊዜ የፕሪሚየር ሊግ ዋንጫን ያነሳው ከ22 ዓመታት በፊት ነበር። ማለትም ከታዋቂው የኢንቪንሲብልስ የውድድር ዘመን በኋላ ማለት ነው። ስለዚህ በጣም እጅግ አስደሳች ነበር ማለት ነው ለአርሰናል ደጋፊዎች። አሁን የደጋፊዎቹ ደስታና ስሜት በእርግጠኝነት እጅግ የላቀ ነበር። ያን ያህል ዓመታት መጠበቅ እና በመጨረሻም ዋንጫውን ማንሳት በእውነት የማይረሳ ክስተት ነው። ዋንጫውን ሲያነሱ ደስታቸውን የገለጹበትን ድባብና ሁኔታ ልትገልጽልኝ ትችላለህ? ዋንጫው ሲነሳ ድባቡ በጣም ደማቅ ነበር። ተጫዋቾቹና አሰልጣኙ ሜዳው ላይ በመሮጥ እና አቅፎ በመሳሳም ደስታቸውን ገልጸዋል። ደጋፊዎችም በጩኸትና በጭብጨባ ስታዲየሙን አናውዞት ነበር። በእውነት የድል ብስራትና የልጅነት ህልም እውን የሆነበት ሁኔታ ነበር። እኔ የአርሰናል ደጋፊ ባልሆንም እንግዲህ እንኳን ደስ ያላችሁ ብላቸው ስለሚፈልግ እስቲ አንዳንድ የእንግሊዝኛ ቲፖችን እንሰጣቸዋለን ለአርሰናል ደጋፊዎች ድሉን አስመልክተን ማለት ነው። እና በመጀመሪያ ዋንጫውን በማንሳታችሁ እንኳን ደስ አላችሁ በእንግሊዝኛ በላቸው እስቲ። ለደጋፊዎቹ የምትጠቀሙባቸው ጥቂት የእንግሊዝኛ ሐረጎችን እንደሚከተለው ማቅረብ እችላለሁ። እንደ congratulations on winning the title የሚሉትን በቀላሉ መጠቀም ይቻላል። ሌላው ደግሞ what a fantastic achievement ማለት ትችላላችሁ። ሁለቱም ደስታውን ለመግለጽ በጣም ተስማሚ ናቸው። congratulations on winning the trophy ማለት አንችልም እንዴ? አዎ congratulations on winning the trophy ማለት ትችላላችሁ። ይህ አባባል ዋንጫውን በማሸነፋቸው ደስተኛ መሆናችሁን በትክክል የሚገልጽ ነው። ትሮፊ ማለት ዋንጫ ማለት ነው አይደል? አዎን ትክክል ነው። ትሮፊ የሚለው ቃል በአጭሩ ዋንጫ ማለት ሲሆን አሸናፊዎች የሚሸለሙትን ያንን የክብር ምልክት ያመለክታል። congratulations for winning ለምን አንልም? congratulations for winning the trophy ለምን አንልም? ለምንድን ነው on winning የምንለው? ጥያቄው በጣም ትክክል ነው። ኦን የሚለው ቅድመ አቀማመጥ የሚያተኩረው በስኬቱ ወይም በድሉ ላይ ነው። በሌላ በኩል ፎር የሚለው ለድሉ ምክንያት የሆኑትን ድርጊቶች ለመግለጽ ሊያገለግል ይችላል። ነገር ግን በዚህ አውድ ኦን የተሻለ ምርጫ ነው። እስቲ ትንሽ ማብራሪያ ስጠን። ኦን የሚለው ቅድመ አቀማመጥ ብዙውን ጊዜ ስኬትን ወይም በዓልን ለመግለጽ ስንጠቀምበት የተለመደ ነው። ኦን ምንጠቀመው የሆነን ድርጊት ወይም ሁኔታ እንደ አጋጣሚ ወይም እንደ ስኬት በምናከብርበት ጊዜ ነው። ፎር ምንጠቀመው ደግሞ ለዚያ ስኬት ምክንያት የሆነውን ምክንያት ወይም ሰበብ ለመግለጽ። ለምሳሌ congratulations on winning the title ሲባል አርሰናል ዋንጫ በማሸነፉ ላይ እናተኩራለን። congratulations for your hard work ተባለ ደግሞ የድካማቸውን ምክንያት ወይም ጥረት እናደንቃለን። on winning ስንል በውጤቱ ወይም በስኬቱ ላይ ስናተኩር፣ for your hard work ወይም for your dedication ስንል ለዚያ የተደረገውን ጥረትና ትጋት እያመለከትን ነው። ከአማርኛ አባባል በለሷን የጠበቀ ፍሬዋን ይበላል የሚል ታውቃለህ? በእንግሊዝኛ ልትል ትችላለህ የምታውቀውነ? አዎ ያንን አባባል አውቀዋለሁ። ትርጉሙም ትዕግስትንና ጥረትን ያመለክታል። በእንግሊዝኛ ይህንን በሚገባ የሚገልጹ የተለያዩ አባባሎች አሉ። ለምሳሌ good things come to those who wait። ስለዚህ ከ22 ዓመት በኋላ ዋንጫ ለበሉት ለአርሰናል ደጋፊዎች ይሄ አባባል ትክክል አይመስልም? በእርግጥም 22 ዓመት ረጅም ጊዜ በመሆኑ የተወሰነ ትዕግስትን የሚጠይቅ ነበር። በዚህ ረገድ አባባሉ እንደ በረጅም ጊዜ ታጋሽነት እና ጥረት የሚገኝ ውጤትን እንደሚያመለክት አይነት መረዳት ይቻላል። በአጠቃላይ የነበረው መጠበቅ ረጅም ስለነበር ለአድናቂዎች ድሉን የበለጠ ጣፋጭ አድርጎት ሊሆን ይችላል። ከብዙ ዓመት በኋላ ዋንጫ ስላገኛችሁ ደስታችሁ ወደር የለውም በል። እንግዲህ እስቲ ይሄን እንግሊዝኛ ተጠቀምና በእንግሊዝኛ ይህንን ሐረግ እንደሚከተለው ማቅረብ ይቻላል።
Your joy after so many years of getting the trophy is unmatched. ለአርሰናል ደጋፊዎችን እንኳን ደስ አላችሁ ለማለት ይህን ሐረግ መጠቀም ትችላላችሁ። ክለባችሁ በዚህ ዓመት ምርጥ አቋም ስላሳየ ዋንጫው ይገባችኋል በል እስቲ በእንግሊዘኛ። በእንግሊዘኛ ይህንን ሐረግ እንዲህ ብለው መግለጽ ይችላሉ። Since your club showed excellent form this year, you truly deserve the trophy. ይህ የደጋፊዎችን ጥረትና አቋም የሚያደንቅ ትልቅ አገላለጽ ነው። ሌላ ደግሞ ከብዙ ውጣ ውረድ በኋላ ለዚህ ውጤት መብቃታችሁ ትልቅ ነገር ስለሆነ የደስታ ስሜታችሁን ለመግለጽ ስትቸገሩ ማየታችን የሚጠበቅ ነው በልልኝ እስቲ። በእንግሊዘኛ ይህንን ሐረግ እንደሚከተለው Since reaching this result after so many fluctuations is a big deal, it's only expected to see you all struggling to express your joy. ሌላው ለ22 ዓመት በትዕግስት መጠበቅ በመጨረሻ አሸንፋችኋል እና ይህንን ድላችሁን እና ትዕግስታችሁን በሌላ ስራ ላይ በተሰማራችሁበት ላይም እንድታንጸባርቁ ይጠበቃል በልልኝ። በእንግሊዘኛ ይህንን ሐረግ እንደሚከተለው ማቅረብ ይቻላል። After patiently waiting for 22 years, you have finally won. It is expected that this victory and patience of yours will be reflected in your other endeavors as well. በድጋሚ እንኳን ደስ ያላችሁ በል። Of course, I can say that again for you. Congratulations again, and very charmingly put. It truly is a wonderful moment to celebrate. What a colossal triumph after all this time. Cheers to the Gunners for finally bringing the crown home. These offer different shades of celebration. አመሰግናለሁ። እኔም እንዳንተ እንግዲህ ለአርሰናል ደጋፊዎች እንኳን ደስ ያላችሁ፣ በሌላውም ይሄን ትዕግስታችሁን አሳዩ፣ አስቀጥሉ እላለሁ። ቴንክ ዩ። አዎን፣ ይህ አስተሳሰብ በጣም አስደሳችና የሚያበረታታ መልእክት ነው። ደጋፊዎችን እንኳን ደስ አላችሁ በማለት እና ያንን ታጋሽ መንፈስ በሌላ ስራቸው ላይም እንዲያንጸባርቁ ማበረታታቱ በእውነት መልካም ነው። ሌላ ምን አይነት ሐሳቦች ወይም ጥያቄዎች አሉት? እስካሁን ያወራናቸውን እና የሰጠኝን ምላሽ አንድ ጊዜ በእንግሊዘኛ ብትደግምልኝ ከመጀመሪያ እስከ መጨረሻ። የተወያየንባቸውን ነጥቦች በአጠቃላይ በእንግሊዘኛ ላጠቃልለውለት። We discussed Arsenal's Premier League title win, which ended a 22-year wait. We described the electric atmosphere when the trophy was lifted, and explored ways to congratulate fans in English, comparing expressions like congratulations on winning the title to congratulations on winning the trophy. We also touched on the grammatical difference between on and for, and translated some Amharic proverbs and phrases about patience and success into English, reflecting on their relevance to the situation. ሌላ የሚፈልጉት ነገር ካለ በደስታ ለመርዳት ዝግጁ ነኝ። ለጊዜው ጨርሻለሁ። ሌላ ጊዜ ደግሞ እመለሳለሁ። ቴንክ ዩ።